ሰላም እግዚአብሔር ከሁላችሁ ጋር ይሁን። ብሩክ ዘራማ ነኝ። ዛሬ ጣሊያኖች የቆፈሩት ሚስጥራዊው ድንቅ ዋሻ ያለበት ስፍራ ወስዳችኋለሁ። ስፍራው የት እንደሆነ መጨረሻ ላይ የምነግራችሁ ይሆናል። በጣም አስፈሪ፣ ማንም ሊደፍረው ያልቻለ ዋሻ ነው እስካሁን እና እያንዳንዱ ነገር እስከ መጨረሻው ድረስ ከኔ ጋር እንድትቆዩ የት እንደሆነ የምነግራችሁ ይሆናል። ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። አስፈሪ ቦታ ነው። በእንጨት ከፊት እንትን እያለልኝ ነው። መንገድ እየጠረገ እየከፈተልኝ ነው እያለፍኩ ያለሁት። ለማለፍም አይመችም። በጣም ከምነግራችሁ በላይ አስፈሪ ነው። የመጣንበት ካሜራ ላይ እንደገባው አይደለም። እግዚአብሔርን በጣም ነው የሚያስፈራ። እርግጥ በጣም ነው የምወደው ይህ ቦታ፣ ግን ደግሞ ፈርቻለሁ። ገብቼም አላውቅም እንደዚህ አይነት ቦታ። በጣም አስፈሪ ነው። እና እዚህ ጋር በጣም ትልቅ ፏፏቴ ያለ እና ጣሊያኖች የሰሩት ዋሻ አለ ስለተባለ ነው ቀጥታ ወደዚህ ነው። ብቻ የሚገርም ነው። ይሁት እግዚአብሔርን በጣም ነው የሚያስፈራው። በጣም አስፈሪ ቦታ ነው። በእርግጥ እንደዚህ አይነት የሆነ ግሪን ቦታ እንዲህ ጫካ ምናምን ወንዝ ፏፏቴ ምናምን በጣም ነው የሚመቸኝ። ግን በቃ እኔ ስጋቴ ነብር ምናምን አንበሳ ቢመጣ ይሻላል። እባብ በጣም ነው ታው እሱ ነው እየፈራ ያለው። አማዞን በሉት። እዚህ ጋር ልዝለላ አሁን እየተቃረብን ይመስለኛል። በሚገርም ሁኔታ የደረስንበትን አታምኑም ብታዩት። ዋው እዩት እንዴት አባቱ እንደሚያምር ደስ ሲል። በቃ ከድካም በኋላ እንደዚህ አይነት ቦታ ስናይ ዘንበለ ድካሙ ዘይትረክም ጸጋ አለማየሁ ዋሴ ደስ ይላል። እርካታው ኡፍ በራሱ ማር የሰራ እንግዲህ እቺ ውብ ስፍራ ውብ መልክዓ ምድር ያላት በጉራጌ ዞን ደጅ የምትባል ስፍራ ነች። ጋይስ አሁን ዋሻው ጋር ደርሰናል። ግን ዋሻውን ውስጥ መግባት ምችል መስሎኝ ነበር፣ ግን አይቻልም። ምንም ምቹ አይደለም። ለዛም ነው እስከዛሬ ሰዎች ያልደፈሩትና እንደውም አካባቢው ላይ በጣም ብዙ ሀብቶች እንደተቀበሩ ምናምን ይነገራልና ይሄን ባለሙያዎች ካላችሁ ማየት ትችላላችሁና በጣም ረጅም ርቀት አለው አሉ። አንድ ከተማ አለች፣ ቆብል ትባላለች። በዚህ በኩል ገብታችሁ በዛ በማዶ ነው የምትወጡትና ያቺ ቆብል የምትባለው ከተማ በጣም ሩቅ ነው ከዚህና የተለያዩ የጦር መሳሪያቸውንም እዚህ ውስጥ እየሸሸጉ ነበረ ኢትዮጵያን ሲወጉ የነበረውና በጣም ሚስጥራዊ ቦታ ነው። እስካሁን ማንም ሊደፍረው አልቻለም። መግባት ብችል እንዴት ደስ ባለኝ፣ ግን አልተቻለም። ብቻ ስለመጣው ግን ደስ ብሎኛል። እናንተም በጣም ደስ እንዳላችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረግ እንዳትረሱ። እንደምንም ያው ጨርሰን ወጥተናል። ከዛ ውስጥ ነው የወጣነው እና በጣም ከዚህ ጋር እንደሚታየው አይደለም። በጣም ጥቅጥቅ ያለ ነው። ብቻ በጣም ፈርቼ ነበር። ከምንም በላይ እባብ ነበር የፈራሁት። በጣም ነው እባብ የምጠላው። አንበሳ ይሻለኛል።
እና ብቻ እግዚአብሔር ይመስገን እባብም የለም ምናምን ነገር አለ። ብቻ ጨርሰናል እንግዲህ እግዚአብሔር ይመስገን። እንዲህ ዋጋ ከፍዬ ግን ሰብስክራይብ አድርጉ።